ሰላም ሰላም እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ ፈጣሪ ይመስገን። ሬድማን ነኝ። ዛሬ ደግሞ በሌላ ቪዲዮ ተገናኝተናል። አሁን ስለ ዊንዶው ኢንስታሌሽን እናያለን ማለት ነው። ያው ዊንዶው ኢንስታሌሽን ከማየታችን በፊት ባለፈ ስለ ቡቲንግ ዲቫይስ አይተን ነበር። እንዴት አድርገን ቡት እናደርጋለን የሚለውን አይተን ነበር። ቡት ካደረግን በኋላ ያ ፍለሽ ቡት ያደርግነው ፍለሽ ይዘን ነው ወደ ዊንዶው ኢንስታሌሽን የምንሄደው ማለት ነው። እንደ ዊንዶው ኢንስታል ስናደርግ ያው አንድ ዊንዶውስ ካየን 7 ወይም 8 10 11 ካየን አንድ አይነት ስቴፕ ስላላቸው ብዙ የሚከብድ ነው ነገር የለውም። እና የተለያዩ አይነት የዊንዶው አይነቶች አሉ። በውስጣቸውም የተለያየ ቨርዥን አላቸው። እና በዊንዶው 10 ላሳያችሁ ለዛሬ እና ሌላው አንድ ነው ማለት ነው። እና ኢንስታል ለማድረግ ምን ያስፈልግናል የሚለውን ነገር አንደኛ ዊንዶውስ ሴት አፕ ወይም ሶፍትዌሩ ማውረድ አለብን። ከዛ አይኦስ ኢሜጅ ቼንጀር የሚባል አለ። ለምሳሌ ረፈስ አንዱ ማለት ነው ከ15 ባለፈ አይተን ነበር። ከ15 አንድ ረፈስ የሚባል አለ። ከዛ ፍላሽ ዲስክ ማለት ነው ልክ እንደዚህ ሲዲ ዲቪዲ ሮም ወይም ፍላሽ ዲስክ ያስፈልገናል ማለት ነው። እና የምንጭነው በዚህ ኮምፒውተር ዴል ኦፕቲፕሌክስ 3040 ነው። እና ብራንድ ኔሙ ዴል ነው። እና ልክ እንደዚህ ሰክተን ኦን ስናደርገው ግን ኦን ከማድረጋችን በፊት የምንጭነው ፋንክሽናል ኪ ከስኪፕ እስከ ኤፍ 12 አሉ። እዚህ ላይ ኤፍ 1 ኤፍ 2 እስከ ኤፍ 12 አሉ። እንደ ብራንድ ኔሙ እንደ ኮምፒውተር ኔሙ ይለያያሉ ማለት ነው። ለምሳሌ 10 ከሆነ ኤፍ 12 አሱስ ከሆነ ኤፍ 8 እና ልክ እንደዛ ላይ ይቀጥላል። ዴል ለምሳሌ ኤፍ 12 ነው። ልክ እንደዚህ ኦን ካረግን ኤፍ 12 ፕረስ እናደርጋለን ወዲያውኑ ማለት ነው። እንደዚህ ይመጣልናል። እና ሁለተኛ ላይ ምን ይላል? ዩኤስቢ ስቶሬጅ ዲቫይስ ይላል። እና የተለያየ ስም ሊመጣ ይችላል እናንተ ጋር ይለያያል ከአንድ ወደ ሌላ ይለያያል። እና እዚህ ላይ ማውስ ስለማይሰራ በእነዚህ ስክሮል አፕ ዳውን ነው የምንጠቀመው ማለት ነው ሴሌክት ለማድረግ። እና ሁለተኛ ላይ እንመርጣለን ከዛ ኤንተር እንለዋለን። ልክ እንደዚህ ይመጣል። ፕረስ ኤኒ ኪ የሚለውን ፈጥነን ፕረስ ኤኒ ኪ ከኪቦርዳችን የፈለግነውን ፕረስ እናደርጋለን። አንድ ብዙ ልክ እንደዚህ ይመጣል። ፕረስ ኤኒ ኪ ስለን ግን ወዲያው ፈጥነን ፕረስ ማድረግ አለብን ወደ ሌላ እንዳይሄድ ማለት ነው። እና እዚህ ላይ ያለ ምን አለ? ላንጉጅ ሴሌክሽን አለ። ኢንስታል የምናደርግበት ላንጉጅ ሴሌክት እናደርጋለን። የመጀመሪያው ታይም ኤንድ ከረንሲ የሚል አለ እና የኪቦርዱ አለ። ያው ባይ ዲፎልት እንግሊሽ ነው። በእንግሊሽ እንትን ስለምንል ግን የተለያየ ላንጉጆች አሉ መምረጥ ትችላላችሁ። እና ከዛ ኢንስታል የሚል አለ። በታች በኩልም ሪፔር ዩር ኮምፒውተር የሚል አለ። ሪፔር ዩር ኮምፒውተር ብዙ አጀንዳዎች የያዘ ነው። ሌላ ቀን ብናየው አሪፍ ነው። ኢንስታል የሚል እነካዋለን። እና ኢንስታል ስንለው እንደዚህ የዊንዶው 10 ነው ቦት አድርገን የያዝነው። ከዛ ከ10 ሆነ ራሱ የተለያዩ ቨርዥኖች አሉ፣ የተለያዩ ኢንተርፌስ አሉ። አንድ አይነት ፋንክሽን ያላቸው አንድ ሴሌክት አድርገን ማየት እንችላለን። ምንም ብዙም ልዩነት የለውም። ለምሳሌ እኔ ኤዱኬሽን ኒው የሚል ሴሌክት አደርገዋለሁ። ኔክስት እላለሁ። የፈለጋችሁት መምረጥ ትችላላችሁ እዚህ ላይ። እዚህ ምን አለ? ኖቲስ ኤንድ ላይሰንስ የሚላል ህገ ደንብ የማይክሮሶፍት ካምፓኒ ህገ ደንብ አለ። ያ ሶፍትዌር ስንጭን የምንቀበለው ህገ ደንብ አለ። በታች በኩል አይ አክሴፕት ዘ ላይሰንስ ተርም የሚላል ቲክ እናደርጋታለን። ቼክ ቦክሷ ላይ ቲክ እናደርጋታለን። ኔክስት እንላለን። እዚህ ምን አለ? አፕግሬድ እና ከስተም የሚሉ ሁለት ርዕስ አለ። አፕግሬድ ማለት ፋይሉ ሳይጠፋ ሴቲንግ አፕሊኬሽኑ ሳይጠፋ ከአንድ ዊንዶው ወደ ሌላኛው ዊንዶው አፕግሬድ ማደግ ማለት ነው። ልክ ከ7 ወደ 8 ወይም ከ10 ወደ 11 አፕግሬድ ማለት ነው። እና ፋይሉ ሳይጠፋ እዛው እያለ ነው። ከስተም የሚለው ግን እንደ አዲስ መጫን ማለት ነው። ከ10 ሊሆን ይችላል 11 ሊሆን ይችላል እንደ አዲስ መጫን ማለት ነው። እና ክሊክ ስናደርገው እነዚህ በኮምፒውተር ላይ ወይም በሃርድ ዲስክ ውስጥ ያሉ ፓርቲሽኖች እንደዚህ ሊስት ያደርግልናል። እና ዊንዶው መጫን የፈለግነውን ፓርቲሽን ላይ ሴሌክት አድርገን ፎርማት ማድረግ እንችላለን። ኔክስት ማለት እንችላለን። ልክ እንደዚህ ሴሌክት ካደረግን በኋላ እንደዚህ እንደምታዩት ድልት ማድረግ እንችላለን። ባንድ ለማድረግ እንችላለን።
ካልፈለግንም እንደዚህ ፓርቲሽን ሆኖ ዝም ብለን ሴሌክት አድርገን ኔክስት ካልነው ፋይሉ ሳይጠፋ ፎርማት ሳንል ኔክስት ካልነው ማለት ነው። እንደዚህ ልክ እንደዚህ ጭነን ከጨረስን በኋላ ዊንዶውስ ኦልድ ሚል ፎልደር ላይ ያስቀምጥልናል የነበረ ከዚህ በፊት የነበረ ፋይል ሳይጠፋ ዊንዶውስ ኦልድ ብሎ የነበረን ፋይል በሙሉ ያስቀምጥልናል ማለት ነው። ኦኬ ብለን ስንወጣ ማለት ነው። እና ፋይል ካላችሁ እንደዚህ አድርጋችሁ ማለፍ ትችላላችሁ ማለት ነው። ዊንዶውስ ኦልድ ሚል ፎልደር ታገኙታላችሁ። እና ካልፈለጋችሁም ፎርማት ማድረግ ትችላላችሁ። ሁሉም ዳታ የማያስፈልግ ከሆነ ፎርማት ማለት ትችላላችሁ ማለት ነው። ኤኒ ዳታ ሉዝ ይደረጋል ወይም ኦልሬዲ ይጠፋል ማለት ነው። እና እዚህ ኮምፒውተር ላይ ምንም የሚያስፈልገኝ ስለሌለ ኦኬ ብዬ ልወጣ እና ፎርማት እያደረገ ነው። እናንተ በፈለጋችሁት ማድረግ ትችላላችሁ። ኢቭን ዲሊት ማድረግ ትችላላችሁ ፓርቲሽኑ ማለት ነው። ልክ እንደዚህ ጽድት አድርጎታል። ከዛ ኔክስት እንላለን። ኦኬ አሁን ጀምረዋል። ኦልሬዲ የነበረ ፋይል በሙሉ ፎርማት አድርጎ ኮፒ እያደረገ ነው። ይሄ ማለት ከፍላሹ የሚያስፈልገው የዊንዶው ኮንቴንት ወይም የዊንዶው ፋይል ወደ ኮምፒውተሩ ማለት ነው። ወደ ከፍላሹ ወይም ከሲዲው ወደ ኮምፒውተሩ ኮፒ እያደረገልኝ ነው። እና ልክ እንደምታዩት የመጀመሪያው ኮፒ ዊንዶውስ ፋይል የዊንዶው ፋይል እና ኢንስታሌሽን ሬዲ እያደረገው ነው። የቆጠረውን ትንሽ እዚህ ላይ ትንሽ ስለሚዘጋይ ያው በትዕግስት እንጠብቀዋለን። ልክ እንደምታዩት ነው። ምንም ቀላል ነው። ኮምፕሌክስ የሚያደርግ ስቴፕ የለውም። እና አንድ ፍላሽ ቡት አድርጋችሁ ከያዛችሁ ያው ብዙም የሚከብድ ነገር የለውም። ብዙም የሚከብድ አይደለም። የሚያጨናንቅ ነገር የለውም። እና ብቻ የሚጠፋ ፋይል ካለ ከዛ በፊት በባክአፕ ፋይል መያዝ አለብን። ወይም ደግሞ ልክ እንደ ቅድም ያየነው ኔክስት ማለት እንችላለን ማለት ነው። ግን ሳይዝ ከሌለው ስለማያሳልፈን ፋይላችን በሌላ ብንይዘው አሪፍ ነው ማለት ነው። እና እንደ አማራጭ ነው እንጂ አንዳንድ ኮምፒውተር ላይ ላያሳልፈን ይችላል። እና ፎርማት ከማድረጋችን በፊት ያለን ፋይል ባክአፕ መያዝ አለብን ወይም ሎካል ዲስክ ላይ ሌላ ሎካል ዲስክ ላይ ማስቀመጥ አለብን ማለት ነው። ልክ እንደዚህ የጨረሰ ነው። ያው በትዕግስት እንጠብቀው ትንሽ 100% ሆኖ ኦልሬዲ ጨርሰዋል። እና ፊቸሮችም ኢንስታል እያደረገ ነው። አፕዴትም እያደረገ ነው። እና ፊኒሽ ያደርጋል። ልክ እንደዚህ ኔክስት ማለት ትችላላችሁ። ታች በታች በኩል ሪስታርት ማለት ትችላላችሁ። ካልሆነም በራሱ ሪስታርት ያደርገዋል ኮምፒውተሩ። ሪስታርት አድርጎ ያመጣዋል። ልክ እዚህ ላይ ግን ኮምፒውተሩ ዴል ነው፣ ግን ሞኒተሯ ኤችፒ ናት። እና ሞኒተሩ ብዙ ማተር አያደርጋችሁ እንዳትሳሳቱ። የኔ ኤችፒ ናት እና ኮምፒውተር ግን ዴል ነው። እዚህ ላይ የነበረ በታች በኩል አለ የመጀመሪያው። አሁን የምንጭነው ሴሌክት እናደርጋለን ማለት ነው። የኔ የኮምፒውተር ብራንዱ ዴል ነው እንደምታዩት ማለት ነው። እና ሞኒተሩ ብዙ ማተር አያደርጋችሁም፣ አያሳስባችሁም። እሺ የኮምፒውተሩ ማየት አለባችሁ እንጂ ሞኒተሩ ኤችፒ ነው ብላችሁ ኤፍ9 እንዳትነኩ ማለት ነው። እና ኮምፒውተራችን ዴል ስለሆነ ማለት ነው። ልክ እንደዚህ እንደምታዩት ዴል ነው ኦልሬዲ። ጀስት ሞመንት ይላል። ትንሽ እንጠብቀው። ኦኬ ልክ እንደዚህ የሪጅናችን ወይም ያለንበት ቦታ ቋንቋ ሴሌክት ማድረግ እንችላለን። አብዛኛው ጊዜ ኮምፓቲብል የዩናይትድ ስቴትስ ላንጉጅ ነው። በዛ ነው የምንጭነው። ኔክስት እንላለን።
እና እዚህ ላይ የኪቦርዳችን ሌአውት ምን አይነት ኪቦርድ የዩናይትድ ስቴትስ ነው የካናዳ ነው የምን ብዙ ቋንቋዎች አሉ ሰፖርት የማያደርግ ያው የዩናይትድ ስቴትስ የዩኤስ የስ እንላለን። እና ተጨማሪ ኪቦርድ ማድረግ ትችላለህ እያለኝ ነው። አድ ማድረግ እችላለሁ ለምሳሌ አማርኛ ካለ አድ ማድረግ እችላለሁ። ሌላ ቋንቋ የምትችሉ ከሆነም አድ ማድረግ ትችላላችሁ ካልሆነ ስኪፕ ማድረግ። እዚህ ላይ ምን አለ ከኢንተርኔት ኮኔክት ላድርግልህ እያለኝ ነው። እና ኢንተርኔት ካለ ኮኔክት ማድረግ ትችላላችሁ ብዙ ነገሮች አፕዴት ለማድረግ ወይም አዳዲስ ነገሮቹ ለመጫን ማለት ነው። ካልሆነም ካልፈለጋችሁም በታች በኩል አይ ዱ ኖት ሃቭ ኢንተርኔት የምትላለች ያ ሴሌክት ማድረግ ትችላላችሁ። በዚህ በኩል አለች ሴሌክት ማድረግ ትችላላችሁ። እና እዚህ ላይ ምን አለ አድቫንስድ ሴኩሪቲ ኤንድ ፕራይቬሲ የሚል አለ። ፍሪ አካውንት ቱ ኦፊስ ኦንላይን የሚል አለ። እና አንሉክ ማድረግ የፈለጋችሁት የዊንዶ ፊቸሮች እዚህ ላይ በሊሚትድ መጥተዋል ማለት ነው። እና እዚህ ላይ በራሱ ነው ቲክ ያደርጋቸው ባይ ዲፎልት ናቸው እና የማይክሮሶፍት አካውንት ናቸው። ኢንተርኔት ካለ ሌላ አፕዴት አድርጎ ያመጣልናል ካልሆነ ግን ዊዝ ሊሚትድ ሴት አፕ የምትላለች ታች ኮንቲኒው ዊዝ ሊሚትድ ሴት አፕ የሚል አለ። በዚህ በኩል ደግሞ ኮኔክት ናው እያለኝ ነው። እና ኢንተርኔት ካለ ኮኔክት ማድረግ ትችላላችሁ ብዙ ስቴፕ አለው። ግን ካልፈለጋችሁም ኮንቲኒው ዊዝ ሊሚትድ ሴት አፕ የሚል አለ በሌፍት በኩል ይሄን እንመርጣለን። ያው እዚህ ላይ ምን አመጣልን የዲቫይሱ ኔም ወይም የፒሲ ኔሙ የተጠቀመው ስም እንጽፋለን ማለት ነው። ካልፈለግንም ኔክስት ማለት እዚህ ላይ አያሳልፈንም ኔክስት ማለት አንችልም ሶሪ ዩዘር ኔሙ መጻፍ አለብን ማለት ነው። የፈለጋችሁት መጻፍ ትችላላችሁ እዚህ ላይ የተጠቀመው ስም ሊሆን ይችላል ወይም የካምፓኒው ስም ሊሆን ይችላል። ከዛ ኔክስት እንላለን። እዚህ ምን አለ ፓስዋርድ ማለት ነው። ፓስዋርድ እንደ ኮምፒውተር ነው ማድረግ ትችላላችሁ አለማድረግ ትችላላችሁ ኔክስት ማለት ትችላላችሁ በዚህ ሰዓት ማለት ነው። ያለ ፓስዋርድ ነው ማድረግ ትችላላችሁ ከፈለጋችሁ ፓስዋርድ ማድረግ ትችላላችሁ። ለጊዜው ፓስዋርድ ላድርጋትና ከዛ በፊት ያስገባሁት ፓስዋርድ ሪኢንተር ይለኛል ወይም ኮንፊርም ይለኛል። ድጋሚ አስገባዋለሁ። እና ፓስዋርድ ካስገባን በኋላ እንደዚህ አይነት ጥያቄዎች አሉ። ያው ያስገባነው ፓስዋርድ እንዳንረሳው ሪከቨር ለማድረግ የሚጠቅመን ማለት ነው። እና ሶስት አይነት ጥያቄ አለ። ከነዚህ ጥያቄ አንድ ሴሌክት አድርገን እናስገባለን። ለምሳሌ የስማችን የመጀመሪያ ወይም የተወለድንበት ቦታ ወይም የልጅ ካለን የልጃችን ስም ወይም የፓረንት ስም ማስገባት እንችላለን በቀላሉ ሪሜምበር የሚደረግ ወይም የምናስታውሰው ማለት ነው። እና እንደዚህ ሴሌክት አድርገን አስገብተን ኔክስት እንላለን። ሁለተኛ ጥያቄም ልክ እንደዛ ማለት ነው ብዙ ተመሳሳይ ነው። አንድ ሴሌክት አድርገን ማስገባት እንችላለን። እና በፊት ያስገባነው ፓስዋርድ አጋጣሚ ከረሳነው ሪከቨር ለማድረግ የሚጠቅመን ጥያቄ ነው። በዚህ ጥያቄ መሰረት ነው ሪከቨር የሚያደርግላችሁ ኋላ ወይም ፎርጌት ስታደርጉት ማለት ነው። ልክ እንደዚህ ጨርሰናል ኔክስት እንለዋለን። እና አንዳንድ ነው እንጂ አንዳንድ ላይጠይቅ ይችላል። እነዚህ ላይ ምን አለ ፕራይቬሲ ሴቲንግ ባይ ዲፎልት ኦን ሆነዋል ሁሉ ሎኬሽን የሚል አለ እና ዲያግኖስቲክ ዳታ የሚል አለ ቴይሎርድ የሚል አለ እና ብዙ ሊስት አለ። ከፈለግን ኦፍ ማድረግ እንችላለን ማለት ነው። ባይ ዲፎልት ኦን ሆነዋል ሁሉ ኦፍ ማድረግ እንችላለን። ያው ፋይንድ ማይ ዲቫይስ ሊንኪንግ ኤንድ ታይፒንግ አድቨርታይዚንግ አይዲ የሚል አለ። እና ከፈለግን ኦፍ ማድረግ እንችላለን ካልፈለግንም እንደነበረው ኦን ሆኖ እንዲቀጥል ማድረግ እንችላለን ማለት ነው። በታች በኩል አክሰፕት የሚል አለ አክሰፕት ማድረግ እንችላለን ማለት ነው። በዚህ በኩል አለ በራይት በኩል አክሰፕት እንለዋለን። ሌት ኮርታና ሄልፕ ዩ ቱ ጌት ቲንግስ ደን ይሄ ደግሞ በሰርች በኩል ወይም የሰርች ማድረጊያ ቦታ ላይ ኮረንታና ላስቀምጥላችሁ ትፈልጋላችሁ እያለ ነው። ካልፈለግን ኖት ናው እንላለን ከፈለግንም ኦኬ አክሰፕት እንለዋለን።
ያው በዚህ መልኩ ጨርሰናል ማለት ነው። ልክ እንዳያችሁት ብዙ ኮምፕሌክስ የሚያደርግ ስቴፕ የለውም ወይም ፕሮሰስ የለውም ማለት ነው። እና በዚህ መልኩ ዊንዶው ኢንስታል አድርገን ጨርሰናል። ያው አሁን እየገባ ነው የሚያስፈልግ ነገር ኦልሞስት ጭነዋል። እና ልክ እንደዚህ ጽድት አድርጎ አምጥቶልናል ማለት ነው። እና ስለተከታተላችሁን በደንብ ከልብ አድርጌ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ይመቻችሁ። ቻው